السلام عليكم ورحمة الله تعالى وبركاته ውድ የአሚር ኢስላሚክስ ተከታታዮች ዛሬም እንደተለመደው ጣፋጭና አስተማሪ በሆነ ታሪክ ተመልሰናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። አንድ ክርስቲያን በጣም ቆንጆ የሆነችው ልጁን አንድ ሙስሊም ወጣት ከሃይማኖቱ እንድታስወጣው ወደ ክፍሉ ያስገባል። ምን ይፈጠር ይመስላችኋል? ክርስቲያኑ አባት የፈለገውን ያሳካ ይሆን ወይስ ያልጠበቀው ሌላ ነገር ይከሰታል? የዛሬው ታሪካችን በጣም አስገራሚ ሲሆን የተከሰተውን በሙስሊሞች ኸሊፋ በዑመር ኢብኑል ኸጣብ ዘመን ነበር። ታሪኩ አላህ ብርታትና ጥንካሬን ስለሰጣቸው ሁለት ወንድማማቾች ይተነትናል። ከሙስሊም ሰራዊት ጋር ወደ ሻም ወይም ደግሞ ሶሪያ አካባቢ ወደሚገኝ ጠላት ዘመቱ። እንድን ምሽግም አጥብቀው ከበቡ። ሁለቱ ወጣቶች በውጊያው ውስጥ ወደር የሌለው ጀግንነትና ድፍረትን ያሳዩ ነበር። የዚያ ምሽግ አዛዡም ይመለከታቸው ነበርና ለወታደሮቹም እነዚህ ሁለት ወጣቶች ቢገደሉ ኖሮ ሌሎችን ሙስሊሞች በቀላሉ ታሸንፉ ነበር አላቸው። ስለዚህም ወጥመድ ማዘጋጀትና ማሴር ጀመሩ። በመጨረሻም አንደኛውን ማረኩት፣ ሌላኛው ደግሞ በአላህ ሱብሓነሁ ወተዓላ መንገድ ሸሂድ ሆነ። የተማረከው ሙስሊም ወደ ምሽጉ አዛዥ ተወሰደ። አዛዡም ሲመለከተው ብርቱ ጀግና ሆኖ አገኘው። አዛዡም ይህንን መግደል ትልቅ ኪሳራ ነው፣ ወደ ሙስሊሞች መመለሱም ልክ እንደዚያው ትልቅ ኪሳራ ያደርስብናል። ወደ ክርስቲያን ሃይማኖት ቢገባ እመኛለሁ። ይህን ካደረገም ከሀብቴ ይህን ያህል እሰጠዋለሁኝ አለ። ከአማካሪዎቹ አንዱም አዛዥ ሆይ እኔ ከሃይማኖቱ እንዲወጣ አደርገዋለሁኝ። አረቦች ለሴቶች በቀላሉ ይሸነፋሉ። ልጄ እገሊት ደግሞ ከሴቶች ሁሉ ቆንጆ ናት፣ ካያት በሷ መማረኩ አይቀርም አለው። አዛዡም ወደ እሷ ውሰዱት አለ። ቤቱም ተዘጋጀ። ልጁንም ውበቷን የሚያጎላ ልብስ አለበሳት። ሰውየውም መጥቶ ወደ ቤቱ ገባ። ምግብም ቀረበ። ክርስቲያኗ ሴትም ልክ ለጌታዋ እንደምትታዘዝ አገልጋይ ሆና ትእዛዙን እየተቀበለች ቆመች። ሙስሊሙ ወጣት የገጠመውን ፈተና ባየ ጊዜ በአላህ ሱብሓነሁ ወተዓላ ተጠበቀ። አላህ እርም ካደረገው ነገርም አይኑን ሰበሰበ። በፈተናው እንዳይወድቅ በመስጋት ቁርአንን በመቅራት ተጠመደ። በጣም የሚያምር ድምፅ ስለነበረው ክርስቲያኗ ሴትን ወደደችው። ለ7 ቀናት በዚህ ሁኔታ ቆዩ። በመጨረሻም ይህ ሰው ወደ ሃይማኖቱ ቢያስገባኝና እኔም ከሱ ጋር ወደ እስልምና በመግባቴ ደስተኛ ሆናለሁኝ፣ እሱንም እመኛለሁ ማለት ጀመረች። ትዕግስቷ አልቆና ልቧ ሲጨነቅ ራሷን ከእግሩ ስር ጥላ በሃይማኖትህ ይሆንብህ፣ ንግግሬን ብቻ ስማኝ አለችው። እሱም ንግግርሽ ምንድን ነው ሲል ጠየቃት። እሷም እስልምናን አሳውቀኝ፣ ስለ እስልምና ማወቅ እፈልጋለሁ ስትል ጠየቀችው። እሱም ስለ ሃይማኖቱ በደንብ አሳውቃት፣ የሚገባትን ያህል እውቀት ሰጣት። እሷም ያማረ የሆነ ገለጻውን በሰማች ጊዜ እስልምናን ለመቀበል ወሰነች፣ ሰለመችም። ሰውነቷንም ታጥባ ሶላትን እንድትሰግድ አስተማራት። ይህንን ካደረገች በኋላ አንተ ሆይ ወደ እስልምና የገባሁት በአንተ ምክንያትና ወደ አንተ ለመቅረብ ስል ነው አለችው። እሱም እስልምና ያለ ሁለት ታማኝ ምስክሮችና ያለ መህር ጋብቻን ይከለክላል። እኔ ደግሞ ምስክሮችንም ሆነ መህሩን አላገኝም አላት። ቀጠለና ከዚህ ቦታ የምንወጣበትን መንገድ ብታመቻቺ ወደ እስልምና ሀገር እንደርሳለን ብዬ ተስፋ አደርጋለሁ። በእስልምና ውስጥ ከአንቺ ውጭ ሌላ ሚስት እንደማይኖረኝ ቃል እገባለሁ አላት። እሷም ወንድሟን፣ አባቷን እንዲሁም ቤተሰቦቿን ጠርታ እንዲህ አለቻቸው። ይህ ሙስሊም ልቡ ወደ እኔ አዘንብሏል። የፈለገውን ነገር እንዲያገኝ ባመቻቸውለት ጊዜ ወደ እኔ ሃይማኖት እንዲገባ ጋብዣዋለሁ አለችው። እሱም ወንድሜ በተገደለበት ሀገር ይህንን ማድረግ አይመቸኝም፣ አልችልምም። ከዚህ ከወጣሁ ግን ልቤ ይረጋጋል፣ የፈለጋችሁትንም አድርጋለሁ አለ። ወደ ሶሪያ መንገድ አብራችሁኝ ብታወጡኝ ምንም ችግር የለውም፣ እኔ ለእናንተና ለንጉሱ ዋስ ሆናለሁ አለቻቸው። አባቷም ወደ ንጉሱ ሄዶ ነገሩን በደንብ አብራርቶ አስረዳው። ንጉሱም በጣም ተደስቶ ከእርሱ ጋር ወደ መንደሩ እንድትወጣ አዘዘ። የንጉሱን ትእዛዝ ተከትለው ልጁና ሴቷም አንድ ላይ መንገዳቸውን ጀመሩ። መንደሩ ደርሰው ሌሊቱ ሲመጣ ጉዟቸውን ቀጠሉ። በዚያችም ሌሊት ተጓዙ። ወጣቱን ፈጣን ፈረስ ላይ ተሳፍሮ እሷን ከበስተጀርባው አዘላት። ሀገርን ሲያቋርጡ ቆይተው ፈጅር ሲያበቃ ከመንገዱ ፈቀቅ ብለው ወረዱ። ሱብህ ሰላትን ለመስገድም ሁለቱም ውዱእ አደረጉ። በዚህ ሁኔታ ላይ ሳሉ የጦር መሳሪያ ድምፅ እና የፈረስ ኮቴ ሰሙ። እሱም እገሊት ሆይ እነዚህ ክርስቲያኖች ተከትለውን ደረሱብን፣ ፈረሱን ደክሞታል፣ አንድ እርምጃ መራመድ እንኳን አይችልም፣ ታዲያ ምን ይሻለናል ሲል ጠየቃት። እሷም ወዮለህ ፈራህ እንዴ አለችው። እሱም አዎ ሲል መለሰላት። እሷም ታዲያ
ታዲያ ስለ ጌታህ ችሎታ በእርሱ ለሚጠበቁ ስለሚሰጠው ጥበቃ ስትነግረኝ የነበረው የት ገባ? ና ወደ እርሱ እንለምነው፣ ምናልባት በችሎታው ያድነንና በጥበቃው ይደርስልን ይሆናል አለችው። እሱም አዎ በአላህ ይሁንብኝ እውነትሽን ነው አለ። ወደ አላህም መለመን ጀመሩ። እርሱ እየለመነ እያለቀሰ፣ ልጃገረዷም አሚን እያለች ሳለ የፈረሶች ድምፅ እየቀረባቸው መጣ። በድንገት የሸሂድ ወንድሙን ድምፅ ሰማ። እንዲህም ይለው ነበር፣ አትፍራ፣ አትዘንም። አላህ የሸሂዶችንና ምስክሮችን ምንዳ ሰጥቷችኋል፣ ምድርንም አሳጥሮላችኋል። በጠዋትም በመዲና ተራራ ዘንድ ትሆናላችሁ። ዑመር ኢብን አልኸጣብን ስታገኘውም ሰላምታዬን አድርሰውና እንዲህ በለው፣ አላህ በእስልምና ስም መልካም ምንዳ ይከፍልሃል። ትልቅ ደስታና ሰላም ተሰማቸው። እርግጠኝነታቸው ጨመረ። የቅን መንገድ ተከታዮች መመራትም ጸና። ጎህ ሲቀድ ውዱ አድርገው የሱብሂን ሰላት ሰገዱ። ዑመር ኢብን አልኸጣብ ረዲየላሁ አንሁ የሱብሂን ሰላት ያረዝሙ ነበረ። በዚያ ቀን ግን የመጀመሪያውን ረክዓ በአጭር ሱራ አሳጠሩ። በሁለተኛውም ልክ እንደዚያ። ከሶላት ሲወጡ ወደ ሰሓቦቻቸው ዘወር ብለው ኑ ሁለቱን ሙሽሮች እንቀበላቸው አሏቸው። ሰሓቦቻቸውም ተገርመው ንግግራቸው አልገባቸውም ነበር። ነገሩም የሚገርም ምክንያቱም ከዚህ በፊት አላህ ሱብሓነሁ ወተዓላ ዑመር በመዲና ውስጥ በሚንበር ላይ ሆነው ሳለ በኢራቅ የሚገኘው ሳሪያን እንዲያዩትና ሳሪያም የዑመርን ያ ሳሪያል ጀበል ያ ሳሪያል ጀበል የሚለውን ድምፅ እንዲሰማ እንዳደረገው ሁሉ አላህ ሱብሓነሁ ወተዓላም ይህንን ነገር እንዲያውቅ አድርጎት ነበር። እሱና ጓደኞቹም ተራራው ላይ ወጡ። ይህም ለእርሱ መትረፍ ምክንያት ሆነ። ሙሽሮቹን ለመቀበል ወጡ። ብርሃን ሲወጣ ወጣቱ የመዲና አርማዎችና አካባቢዋን አየ። እሷንም ከኋላው አዝሎ ወደ መዲና አመራ። ዑመርና ሙስሊሞችም ተቀበሉት፣ ሰላምታንም ተለዋወጡ። ዑመርም የጋብቻውን ድግስ እንዲዘጋጅ አዘዙ። ሙስሊሞችም ተገኝተው ተመገቡ። ወጣቱን ከሙሽራዋ ጋር ተገናኙ። አላህም በአላህ መንገድ የሚታገሉ የከበሩ ልጆችን ሰጣቸው። ተመልካቾቻችን በታሪኩ መጨረሻ ላይ ያገኛችሁት ትምህርት ምን ይሆን? ሀሳቦቻችሁን በአስተያየት መስጫው ሳጥን ላይ አስቀምጡልን። በመጨረሻም የነቢያት ሁሉ በላጭ በሆኑት በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላታችንን በማውረድ እናጠናቅቃለን። አላህ እነዚህን ታሪኮች ለእኛ መማሪያና ምሳሌ እንዳደርግልን በዱንያም በአኼራም እንዲጠቅመን እንለምነዋለን። ሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።